ጋይስ እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ይዤላችሁ የቀረብኩት ዩኒክ እንግሊሽ ቤዚክስ ፓርት 1 የሚለውን ይሆናል። ዛሬ የምናየው ፓርት 1 ላይ verb to be. Today we discuss about verb to be and the next parts we will see verb to have. This is the part 2 and the next part is part 3. Part 3 is which include about verb to do. So we can go verb to be and first part. የመጀመሪያው ፓርት የሚሆነው verb to be የምትለው እናያለን ማለት ነው። ሶ እዚህ ጋር አሁን የምንገነዘበው ምንድነው verb to be ስንል ምንን ይይዛል ነው ዋናው ታርጌቱ ማለት ነው። ዋና ጥያቄያችን verb to be ምንን ይይዛል? እዚህ ጋር is am are ፕላስ what verb 1 ማለት ነው። ሶ በዚህ መልኩ ልናይ እንችላለን ማለት ነው። ሶ verb to be በኤግዛምፕል መልኩ ብናየው ደግሞ ሞር ክሊር እንዲሆንልን በኤግዛምፕል መልኩ አሳያቸዋለሁ ማለት ነው። እዚህ ጋር I they we you she he it የሚሉ ምኖች አሉ። እነዚህ ሳብጀክቶች አሉ ማለት ነው። አይ ማን ይወስዳል? አይ አም እንላለን ማለት ነው። ዘይ ዊ እና ዩ ደግሞ የሚወስዱት ምን ነው? አርን ማለት ነው። አር ይሆናል ማለት ነው። ሌላኛው ደግሞ ሺ ሂ እና ኢት ማለት ነው። እነዚህ ደግሞ ምን ይወስዳሉ? ኢዝ የምትለውን ይወስዳሉ። ፎር ኤግዛምፕል አይ አም ሀብታሙ፣ እኔ ማነኝ እያልኩ ነው። እኔ ሀብታሙ ነኝ እያልኩ ነው ማለት ነው። አይ አም ዌልዚ፣ እኔ ሀብታም ነኝ እያልኩ ነው ማለት ነው። ሌላኛው ኤግዛምፕል ደግሞ አይ አም ፑር፣ እኔ ደሃ ነኝ። አይ አም ስማርት፣ እኔ ብልጥ ነኝ ጎበዝ ነኝም ይሆናል ማለት ነው። አይ አም ሌዚ፣ እኔ ሰነፍ ነኝ። እንደዚህ ስንል ምን እንወስዳለን ማለት ነው? አይ አም፣ እኔ እንደዚህ ነኝ ለማለት ስንፈልግ ይህን እንጠቀማለን ማለት ነው። ሌላኛው ደግሞ የሚሆነው ዘይ ነው። ዘይ ደግሞ ማን ይወስዳል አልኋችሁ? አር የምትለዋን ይወስዳል ማለት ነው። ዘይ አር ዘይ አር ዌልዚ እንላለን ማለት ነው። እነሱ ምንድን ናቸው እያልኩ ነው? እነሱ ሀብታም ናቸው፣ ሀብታሞች ናቸው እያልኩ ነው ማለት ነው። ዘይ አር ፑር፣ እነሱ ድሆች ናቸው። ዘይ አር ስማርት፣ እነሱ ምኖች ናቸው? ጎበዞች ናቸው፣ ብልጦች ናቸው ይሆናል ማለት ነው። ዘይ አር ሌዚ፣ እንደዚህ ስንል ደግሞ እነሱ ምኖች ናቸው? ሰነፎች ናቸው እያልን ነው ማለት ነው። ሌላኛው ደግሞ ዊ አር ማለት ነው። ዊ አር ስንል እኛ እንደዚህ ነን ለማለት ስንፈልግ ዊ አር ብለን ከዚያ ምኑ እናስከትላለን ማለት ነው። ቮካብለሪው እናመጣለን ማለት ነው። ዊ አር ዌልዚ፣ እኛ ምኖች ነን? እኛ ሀብታሞች ነን። ዊ አር ፑር፣ እኛ ድሆች ነን። ዊ አር ስማርት፣ እኛ ምኖች ነን? እኛ ጎበዞች ነን እያልን ነው ማለት ነው። ሌላኛው ደግሞ የሚሆነው ዩ የምትለዋ ናት። ዩ ማን ታስከትላለች? አር የምትለዋ ማለት ነው። ዩ አር ዌልዚ፣ ይህ ምንድን ነው? አንተ፣ አንቺ፣ እናንተ እንደዚህ ናቸው ለማለት ስንፈልግ ምን እንወስዳለን? ዩ አር የምትለዋን እንወስዳለን ማለት ነው። ዩ አር ዌልዚ ካል አንተ ምንድን ነህ? ሀብታም ነህ እያልኩት ነው ማለት ነው። ዩ አር ፑር፣ አንቺ፣ አንተ፣ እናንተ የሚለውን ነው ለሶስት ነገር ነው የምንጠቀመው ማለት ነው። እዚህ ጋር ልብ የምታደርጉት ነገር ምንድን ነው? ፎከስ የምታደርጉት ነገር ለሶስት ነገር እንደሆነ ዩ ምንን እንደሚይዝ አንተ፣ አንቺና እናንተ የሚለውን እንደሚይዝ ማወቅ ይኖርብናል ማለት ነው። ይኖርብናል። ኤግዛምፕል ስንወስድ ዩ አር ስማርት፣ አንቺ ምንድን ነሽ? ጎበዝ ነሽ እያልኩ ነው ማለት ነው። ዩ አር ሌዚ፣ አንተ ሰነፍ ነህ፣ አንቺ ሰነፍ ነሽ፣ እናንተ ሰነፍ ናችሁ። ስለዚህ ሶስቱንም ምን ይላል ማለት ነው? ያካትትልናል ማለት ነው። ያካትትልናል። ሌላኛው ደግሞ ዋት ኢዝ ዘ ኔጋቲቭ ፎርምስ ኦፍ verb to be ነው። ኔጋቲቭ ፎርሙስ ምን ሊሆን ይችላል ነው። እዚህ ጋር አሁን ኔጋቲቭ ፎርሙ ይሄኛው መጀመሪያ አፍራሽ ነገሩን በአሁኑ አሳያቸዋለሁ። ግን መጀመሪያ ያየነው ምንድን ነው? verb to be በፖዚቲቭ ሲመጣ ማለት ነው። ይሄ ኔጌቲቭስ እንዴት ሊሆን ይችላል?
አሁን አፍራሽ ስንጠቀም ሌላ ምንም ነገር የለውም ኢዝ አም አር ፕላስ ኖት ማለት ነው። ኖት ፎሎውድ ባይ ኖት የምትጠቀም ከሆነ ምን ይሆናል? ኔጌቲቭ ፎርም ይሆናል። ኔጌቲቭ ፎርም ኦፍ ቨርብ ቱ ቢ ኢዝ ምንድን ነው? ፎሎውድ ባይ ኖት ማለት ነው። ኖት ልብ አድርጉ። ሶ ፎር ኤግዛምፕል እስኪ በምሳሌ እንየው። አይ አም ኖት ግሬዲ እንላለን ማለት ነው። አይ አም ኖት ግሬዲ። ከዚያ አሁን ምንድን ነው? እኔ ስግብግብ አይደለሁም እያልኩ ማለት ነው። እኔ ስግብግብ አይደለሁም እያልኩ ነው ማለት ነው። ሌላኛው አም ኖት ስንል አሁን እኔ እንደዚህ አይደለሁም ለማለት ስንፈልግ አም ኖት የሚለውን እንጠቀማለን ማለት ነው። ሌላኛው ኤግዛምፕል አም ኖት ፉሊሽ፣ እኔ ሞኝ አይደለሁም እያልኩ ነው ማለት ነው። አም ኖት ደስቲቲዩት፣ እኔ ያጣ የነጣ በጣም ድሃ አይደለሁም ስንል አም ኖት ደስቲቲዩት እንላለን ማለት ነው። አም ኖት ሲሊ፣ እኔ ቂል አይደለሁም ለማለት ስንፈልግ አም ኖት ሲሊ እንላለን ማለት ነው። ሌላኛው ደግሞ ዘይ አር ኖት ነው። አሁን ዘይ ብለን አርን ተጠቅመናል ቅድም። ከዛ ምንድነው ፎሎውድ ባይ ኖት ፕላስ ቱ ኖት መጨመር ማለት ነው። ኖትን ስንጨምር ምን ይሆናል? አፍራሽ ይሆናል ማለት ነው። ዘይ አር ኖት ስንል እነሱ እንደዚህ አይደሉም እያን ነው ማለት ነው። ዘይ አር ኖት ግሬዲ፣ አሁን ዘይ አር ኖት ግሬዲ ስንል እነሱ ስግብግብ አይደሉም እያልን ነው ማለት ነው። ሌላኛው ደግሞ ዩ አር ኖት ነው። ዩ አር ኖት ካል ዩ አር ቅድም ምንድን ያልናት? ዩ አር ስንል አንተ፣ አንቺና እናንተ እንደዚህ ናችሁ ስንል ነበረ። ግን አሁን ዩ አር ኖት ስንጨምር ደግሞ ምንድነው የምናደርገው? አንተ፣ አንቺና እናንተ እንደዚህ አይደላችሁም ለማለት ስንፈልግ ዩ አር ኖት እንላለን ማለት ነው። ፎር ኤግዛምፕል ዩ አር ኖት ግሬዲ፣ አንተ ስግብግብ አይደለህም። ዩ አር ኖት ፉሊሽ፣ አንቺ ስግብግብ አይደለሽም። ዩ አር ኖት ደስቲቲዩት፣ እናንተ ያጣ የነጣ አይደላችሁም ለማለት ስንፈልግ ዩ አር ኖት ብለን ከዛ ቮካብለሪውን እንጠቀማለን ማለት ነው። እንጠቀማለን። ሌላኛው ዊ አር ኖት ነው። ዊ አር ኖት ስንል ደግሞ ቅድም ላይ ምንድን ብለናል? ዊ አር ብለናል። ዊ አር ማለት እኛ እንደዚህ ነን ለማለት ስንፈልግ ዊ አር እንላለን ማለት ነው። አሁን ደግሞ ኔጌቲቭ ፎርም ሲሆን ዊ አር ኖት ነው። ዊ አር ኖት ማለት እኛ እንደዚህ አይደለንም ለማለት ስንፈልግ ዊ አር ኖት የሚለውን እንጠቀማለን ማለት ነው። እንጠቀማለን። ዊ አር ኖት ፎር ኤግዛምፕል ዊ አር ኖት ፉሊሽ፣ እኛ ጅል አይደለንም እያልን ነው ማለት ነው። ዊ አር ኖት አት ሆም፣ እኛ ቤት አይደለንም ስንል ዊ አር ኖት አት ሆም እንላለን ማለት ነው። ሌላኛው ዊ አር ኖት ሃፒ፣ እኛ ደስተኞች አይደለንም እያልን ነው ማለት ነው። ሌላኛው ሂና ኢት የምትለው ነው። እነዚህ ደግሞ ምንን ያስከትላሉ? ፕላስቱ ኢዝ የምትለዋን ቨርብ ያስከትላል ማለት ነው። ሶ ሺ ኢዝ ስንል እሷ እንደዚህ ነች ለማለት ስንፈልግ ሺ ኢዝ እንላለን። ሂ ኢዝ ካልን ደግሞ እሱ እንደዚህ ነው ለማለት ስንፈልግ ሂ ኢዝ እንላለን። ኢት ኢዝ ስንል ግን ለነገሮች ነው። እንደዚህ ነው፣ እንደዚህ ናት ለማለት ግን ምንድነው? ለነገሮች ሲሆን ነው ኢት ኢዝን የምንጠቀመው። ኢትን የምንጠቀማት ለነገሮች ሲሆን ማለት ነው። ፎር ኤግዛምፕል ሌት አስ ጎ ስቴፕ ዋን ባይ ዋን። ዘ ፈርስት ዋን ኢዝ ሺ ኢዝ። ሺ ኢዝ ስማርት። ሺ ኢዝ ስማርት። ዚስ ኢዝ ዘ ፈርስት ኤግዛምፕልስ ኦፍ ዚስ ፎርም ማለት ነው። ሶ ሺ ኢዝ ስማርት፣ እሷ ምንድን ነች? ብልጥ ነች ለማለት ስንፈልግ ማለት ነው። ሂ ኢዝ ብሪሊያንት፣ እሱ ምንድን ነው? በጣም ጎበዝ ነው እያለ ነው ማለት ነው። ሂ ኢዝ ሃንድሰም፣ ምንድን ነው? ሃንድሰም የሚለውን ግን ቆንጆ ማለት ነው፣ ግን ለወንዶች ነው የምንጠቀመው ማለት ነው። ሂ ኢዝ ሃንድሰም፣ እሱ ምንድን ነው? ቆንጆ ነው እያለ ነው ማለት ነው። ሺ ኢዝ ቢዩቲፉል። ቢዩቲፉል ደግሞ ምንድን ነው? ለማን ነው የምንጠቀመው? ለሴቶች፣ ግን ቆንጆ ማለት ነው። ሚኒንጉ ሃንሰም እና ቢዩቲፉል ሁለቱም ቆንጆ ነው፣ ግን ቢዩቲፉል የምንለውን የምንጠቀመው ለሴቶች ነው። ሃንሰም የሚለውን ደግሞ የምንጠቀመው ለማን ነው? ለወንዶች ሲሆን ሃንሰም ሚል እንጠቀማለን ማለት ነው። ስለዚህ
ሺ ኢዝ ቢዩቲፉል እንላለን። እሷ ምንድነች? ቆንጆ ነች። ሂዝ ሃንድሰም እንላለን። እሱ ቆንጆ ነው እያልን ነው ማለት ነው። ሌላኛው ኢት ነው። ኢትን ለምንድን ነው ብለናታል የምንጠቀማት? ኢት ዩዝድ ባይ ዋት? አብዛኛውን ለነገሮች ነው የምንጠቀማት ማለት ነው። ኢቲዝ ሬኒ እንላለን ማለት ነው። ኢቲዝ ሬኒ ማለት ዝናባማ ነው። ኢቲዝ ዊንዲ ነፋሻማ ነው። ኢቲዝ ክላውዲ ደመናማ ነው። ኢቲዝ ሰኒ ፀሐያማ ነው። ኢቲዝ ፍሪዚንግ ቀዝቃዛማ ነው። ኢቲዝ ቢስተሪንግ በጣም የሚያቃጥል ነው ለማለት ስንፈልግ ይሄንን እንጠቀማለን ማለት ነው። ሶ ዋት ኢዝ ዘ ኔጌቲቭ ፎርምስ ኦፍ ዚስ ነው። አሁን የነዚህ ኔጌቲቭ ፎርማቸውስ ምን ሊሆን ይችላል? አሁን ኔጌቲቭ ፎርም ሺ ኢዝ ብለን ቮካብለሪ እያመጣን ነበረ። ነገር ግን ኔጌቲቭ ፎርም ሲሆን ደግሞ ሺ ኢዝ ኖት እንላለን ማለት ነው። ኖት የምትለዋ ትመጣለች ማለት ነው። ስለዚህ ሺ ኢዝ ኖት ከዛ ቮካብለሪ እናመጣለን ማለት ነው። ሺ ኢዝ ኖት ፉሊሽ እሷ ምንድን ነች? እሷ ጅል አይደለችም እያለ ነው። ምክንያቱም ኖት የሚል ተጠቅመናል ማለት ነው። ሂ ኢዝ ኖት ሃፒ እሱ ደስተኛ አይደለም እያልን ነው ማለት ነው። አይደለም ስንል ኖት አፍራሽ ስለሆነ ማለት ነው። ኢት ኢዝ ኖት ሬኒ እንላለን ዝናባማ አይደለም። ስለዚህ እዚህ ጋር ኔጌቲቭ ፎርም የሚለየው ምንድነው? ኖት ወይም አፍራሽ የሆነ ቃል ስለሚጠቀም ምን እንለዋለን? ኔጌቲቭ ፎርም እንለዋለን ማለት ነው። ኩዌሽን ፎርም ሲሆንስ ወይም ኢንተሮጋቲቭ ፎርም ዋት ኢዝ ዘ ኢንተሮጋቲቭ ፎርምስ ኦፍ ቨርብ ቱ ቢ። አሁን ኔጌቲቭ ፎርሙስ ምን ሊሆን ይችላል ነው። እዚህ ጋር አሁን ኔጌቲቭ ኖ ኩዌሽን ፎርምስ ኩዌሽን ፎርሙ ምንድነው ሊሆን የሚችለው? መጀመሪያ ምንድነው ቅድም ያየናቸው ቨርቦችን ከፊት ማምጣት ማለት ነው። እዚህ ጋር አሁን ሺ ኢዝ ስንል ነበረ ቅድም ላይ ማለት ነው። ካስታወሳችሁ ሺ ኢዝ ስንል ነበረ፣ ሂ ኢዝ ስንል ነበረ፣ ኢቲ ስንል ነበረ። ሌላም ደግሞ ዘይ አር ስንል ነበረ፣ ዊ አር፣ ዩ አር፣ አይ አም ስንል ነበረ። እነዚህ ምን ማድረግ ነው? ቨርቡን ከፊት ለፊት አመጣን ከዛ ቮካብለሪውን የምንፈልገውን መጠይቃዊ ነገሮችን ከሳብጀክቱ በኋላ እናመጣለን ማለት ነው። ሶ ፈርስት ቨርቡ እናመጣለን ማለት ነው። ፎር ኤግዛምፕል ሺ ኢዝ ያልነውን አሁን ብናደርጋለን ማለት ነው። ኢዝ ሺ ብለን እንቀጥላለን ማለት ነው። ቮካብለሪውን የምንጠይቀውን ነገር እንጠይቃለን እናቀርባለን ማለት ነው። ከዛ ደግሞ ሂ ኢዝ ያልነውን ኢዝ ሂ ብለን ከዛ ቮካብለሪ እናስቀምጣለን ማለት ነው። ኢት ኢዝ ያልነውን ኢዝ ኢት እንላለን ማለት ነው። ሌላኛው ደግሞ ዘይ አር ያልነውን አር ዘይ፣ ዊ አር ያልነውን ደግሞ አር ዊ እያልን ማለት ነው። ዩ አር ያልነውን ደግሞ ምን እንላለን? አር ዩ እያልን እንጠይቃለን ማለት ነው። ሶ ዘ ኔክስት ቶፒክ የሚሆነው ምንድን ነው? what is the past tense of this verb? what is the past tense of verb to be ነው። አሁን past tense ውስጥ ምንድን ነው? is and am past tense of what? was followed by was የምትለዋን ያስከትላሉ ማለት ነው። is እና am ምንን ያስከትላሉ? ፓስት ቴንሳቸው ማን ሊሆን ይችላል ማለት ነው? is እና የአም was ማለት ነው። የአር ግን ምንድነው? were ማለት ነው። this is the past tense of what? this verbs ማለት ነው። this verbs ማለት ነው። was and were ምንድናቸው? past tense of what? is am are። ስለዚህ በኤግዛምፕል መሰረት ደግሞ ስናየው ሞር ክሊር ይሆንልናል ማለት ነው። የበለጠ ግልጽ እንዲሆንልን ወደ ኤግዛምፕል ወስዳቸዋለሁ። ዘ ፈርስት ኤግዛምፕል ኢዝ አይ የምትለዋን እንወስዳለን። አይ ወዝ ብለን ከዛ ቮካብለሪ እናመጣለን ማለት ነው። አይ ወዝ ሪች ምንድን ነው? ወዝ ስንል የኃላፊ ጊዜ ነው። አሁን እዚህ ጋር ፓስት ቴንስ ስንል ምንድን ነው? የኃላፊ ጊዜያቸውን የማን የዝና የአም ኃላፊ ጊዜያቸው ማን ነው? ወዝ ነው ብለናል። ስለዚህ አይ ወዝ ሪች ምንድን ነው? እኔ ሀብታም ነበርኩ ነው። ይህ ያለፈ ነው ማለት ነው። ሺ ወዝ ሃፒ እሷ
ደስተኛ ነበረች፣ እሷ ደስተኛ ነበረች እያልኩ ነው ማለት ነው። he was good person እሱ ምንድን ነበረ? ጥሩ ሰው ነበረ እያልኩ ነው ማለት ነው። ይህ ኢት የምትለዋን ደግሞ የምንጠቀማት ለምንድን ነው ብያቸዋለሁ ቅድም ላይ? ለነገሮች ነው። ስለዚህ ኢት ዋዝ ክላውዲ እንላለን ማለት ነው። ምንድን ነበር? ደመናማ ነበረ። ኢት ዋዝ ሬኒ ዝናባማ ነበረ። ኢት ዋዝ ሰኒ ፀሐያማ ነበረ። ኢት ዋዝ ፈኒ ጥሩ ነገር ነበረ። ኢት ዋዝ ቦሪንግ ቦሪንግ ማለት ደባሪ ማለት ነው። ደባሪ ነበረ እያልኩ ነው ማለት ነው። ሶ ዋት ኢዝ ዘ ኔጌቲቭ ፎርምስ ኦፍ ዚስ ፓስት ቴንስ? ይሄኛው አሁን ያየነው ፓስት ቴንስ ኔጌቲቭ ፎርሙ ምንድን ነው? አሁን ቅድም እንዳልኳችሁ ኖትን ነው የምንጠቀም እዚህ ጋር ማለት ነው። አይ ዋዝ ኖት እንላለን ማለት ነው። ምንድን እኔ እንደዚህ አልነበርኩም ለማለት ስንፈልግ ማለት ነው። ሌላኛው ሺ ዋዝ ኖት እንላለን። እሷ እንደዚህ አልነበረችም ለማለት ስንፈልግ ሺ ዋዝ ኖት እንላለን ማለት ነው። ሌላኛው ሂ ዋዝ ኖት እንላለን። ሂ ዋዝ ኖት ማለት ደግሞ እሱ እንደዚህ አልነበረም ለማለት ስንፈልግ ሂ ዋዝ ኖት ብለን ከዛ ቮካብለሪ እናስቀጥላለን ማለት ነው። እኔ ምንድነው ፎርሙን ነው እያሳየኋችሁ ያለሁት ማለት ነው። አሁን ላይ ኢት ዋዝ ኖት እንላለን። ኢት ዋዝ ኖት ምን ለነገሮች ሲሆን፣ ነገር ግን ኢት ዋዝ ብለን ኢት ዋዝ ኖት እንደዚህ አልነበረም። ለምሳሌ ኢት ዋዝ ኖት ክላውዲ ምንድን አልነበረም? ደመናማ አልነበረም እያልን ነው ማለት ነው። ሌላኛው ኩዌሽን ፎርም ሲሆንስ ቅድም እንዳልኳችሁ ቨርቡን ከፊት እናመጣዋለን ማለት ነው። ወዝ ሺ ዊዝ ዩ አሁን እዚህ ጋር ጥያቄያዊ ወይም ኩዌሽን ፎርም ስናደርገው ወዝ ሺ፣ ወዝ ሂ፣ ወዝ አይ፣ ወዝ ኢት እያን እንጠይቃለን ማለት ነው። እዚህ ጋር ወዝ ሺ ዊዝ ዩ እንላለን። እሷ ካንተ ጋር ነበረች እንዴ ለማለት ስንፈልግ ወዝ ሺ ዊዝ ዩ እንላለን ማለት ነው። ወዝ ሂ ዊዝ ዩ እሱ ካንተ ጋር ነበረ እንዴ ለማለት ስንፈልግ ስንጠይቅ ማለት ነው። ይሄ እንደዚህ እንላለን ማለት ነው። ወዛይ ብለን ቮካብለሪ እናስገባለን። ወዝ ኢት ብለንም ቮካብለሪ እናስገባለን። ሌላኛው ዌር የምትለዋንስ እንዴት እንጠቀማት ነው። አሁን ዋናው ሜን ፖይንታችን ዌር የምትለዋን እንዴት ነው የምንጠቀማት? ዌር የምትለዋን እንዴት እንጠቀማት ካላችሁኝ ዩ ዌር፣ ዊ ዌር፣ ዘይ ዌር እያልን ማለት ነው። አሁን ዩ ዌር ስንል ምን ማለታችን ነው? አንተ እንደዚህ ነበርህ እያልኩት ነው ማለት ነው። አንቺ እንደዚህ ነበርሽ፣ እናንተ እንደዚህ ነበራችሁ እያልኩ ነው ማለት ነው። ስለዚህ ዩ ዌር ባድ ፐርሰን ብንል አሁን ለምሳሌ አንተ መጥፎ ሰው ነበርህ እያልኩት ነው ማለት ነው። እዚህ ጋር አሁን አንቺ መጥፎ ሰው ነበርሽም ይሆናል፣ እናንተ መጥፎ ሰው ነበራችሁም ይሆናል ማለት ነው። ያስሄደናል ማለት ነው። ስለዚህ ሌላኛው ደግሞ ዊ ዌር የሚለውን እንጠቀማለን ማለት ነው። ዊ ዌር ካን ደግሞ ዊ ዌር ብለን ቮካብለሪ እናመጣለን። ነገር ግን ዊ ዌር ስንል እኛ እንደዚህ ነበርን ለማለት ስንፈልግ ማለት ነው። ሌላኛው ዘይ ዌር ነው። ዘይ ስንል እነሱ ማለት ነው። ዘይ ዌር ብለን ቮካብለሪ እናስገባለን ማለት ነው። እነሱ እንደዚህ ነበሩ እያልን ነው ማለት ነው። ሌላኛው እዚህ ጋር አሁን ኩዌሽን ፎርም ሲሆንም በዚህ መልኩ ነው። ቅድም ያልኳችሁ ነው። ወዛይ እንዳልኋችሁ ወዝ ሺ፣ ወዝ ሂ፣ ወዝ ኢት እንዳልኋችሁ ሁሉ እዚህ ጋር ደግሞ ዌር ዩ እንላለን ማለት ነው። ዌር ዊ፣ ዌር ዘይ ምን ስናደርገው ኩዌሽን ፎርም ስናደርገው ማለት ነው። ሌላኛው ኔጌቲቭ ነው። ኔጌቲቭ ስናደርገውም ደግሞ እዚህ ጋር ዩ ዌር ኖት ብለን ከዛ ቮካብለሪ እናመጣለን ማለት ነው። ዊ ዌር ኖት፣ ዘይ ዌር ኖት ማለት ዘይ ዌር ኖት ስንል እነሱ እንደዚህ አልነበሩም እያልኩ ነው ማለት ነው። ዊ ዌር ኖት ስንል ደግሞ እኛ እንደዚህ አልነበርንም እያልኩ ነው ማለት ነው። ሌላኛው ዩ ዌር ነው። ዩ ዌር ኖት ያ ማለት ደግሞ አንተ እንደዚህ አልነበርህም። ዩ ዌር ኖት ስንል ሌላኛው ደግሞ አንቺ እንደዚህ አልነበርሽም። ዩ ዌር ኖት ስንል ሌላኛው ደግሞ ምንድን ነው? እናንተ እንደዚህ አልነበራችሁም ለማለት ስንፈልግ ይህን እንጠቀማለን ማለት ነው።
ይህን እንጠቀማለን ማለት ነው። ዚስ ኢዝ ኦል አባውት ቱዴይ ሌሰንስ ፓርት 1 ቨርብ ቱ ቢ ማለት ነው። ሶ በቀጣይ ፓርት የምንገናኝ ይሆናል። ላይክ ሼር አድርጉ። ላይክ ሼር ማድረግ እንዳይረሳ። እየተመማር እንሄዳለን ማለት ነው። ተከታተሉ። በቀጣይ ፓርት ደግሞ የማመጣላችሁ ቨርብ ቱ ሃቭ ይሆናል። ከዚህ ፓርት የቀጠለውን ቨርብ ቱ ሃቭ የሚለውን አመጣላችኋለሁ። ጉድባይ ቴንክ ዩ